የዚህ ውጤት ትልቁ ምስጢር ምንድን ነው? መጀመሪያ ለዚህ ውጤት ማምጣት ምክንያቱ እኔም ፈጣሪ ነው። ከዚህ ተጨማሪ እውነት ለመናገር የፋሚሊም ሰፖርት የቤተሰብም ደግሞ ድጋፍ በጣም ወሳኝ ነው ብዬ ስለማስብ ነው። የነሱም ድጋፍ የነሱም ማበረታታት ለዚህም ውጤት እንዳወጣ ረድቶኛል። ከአሁኑ ምን እያደረገ ከቀጠለ ነው ከ500 በላይ ወይም አሪፍ ውጤት ማምጣት የሚችለው? 600 ሺህ የተለያዩ ካፓሲቲ እና የተለያዩ ጭንቅላት ያላቸው ተማሪዎችን ይመጥላል የተባለ ፈተና ነው የሚመጣው። ዲሲፕሊን እና ኮንሲስታንት ሆኖ ፈተና ከሚደርስ ድረስ መቀጠል ይችላሉ። ዲሲፕሊን ለሰክሰስ ኪ ነው፣ ቁልፍ ነው ብዬ ነው የማስበው። ለኢንትራንስ ፈተና የምትዘጋጀው ከመጽሐፍ ብቻ እያነበብክ ሳይሆን ከመጽሐፍ ካነበብክ በኋላ ጥያቄዎቹ ደግሞ በምን መልክ ነው የሚመጡት ብሎ ማየት ያስፈልጋል እና እሱም በደንብ ማየት አለባቸው ብዬ አስባለሁ። አንብበን ወደ ጥያቄ ብንሄድ ይሻላል። አነባለሁ ግን የሆነ በቃ ለማንበብ ስሞክር ይደብረኛል፣ ማንበብ አልችልም ይላሉ። ትንሽ ልክ እንዳነበቡ ያስጠላኛል ጥናት። ለእነዚህ ተማሪዎች ምን ትመክራለህ? ሰላም። ዛሬ ደግሞ በአዲስና በሚገርም ቪዲዮ ተመልሰን ተገናኝተናል። በዛሬ ቪዲዮአችን ውስጥ በ2017 ኢንትራንስ ኤግዛም 563 ያመጣ ተማሪ የራሱን ኤክስፒሪያንስ ለእናንተ ሼር ሊያደርግ ወደ እናንተ መጥቷል። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩ። እስከ መጨረሻ ከኛ ጋር መቆየት እንዳትረሱ። ቀጥታ ወደ ቪዲዮ። እሺ፣ በመጀመሪያ ስም ማን እንደሆነና ከየት ትምህርት ቤት እንደሆነ ውጤት ስንት እንደነበረ ለተማሪዎች ንገርልን። ስሜ ደቻሳ ብርሃኑ ይባላል። አሶታ የተማርኩት ጅማ ዩኒቨርሲቲ ልዩ ሁለተኛ ደረጃ ትምህርት ቤት ነው። ያመጣሁትም ደግሞ በናቹራል ስትሪም 563 ነው። በጣም አሪፍ። ውጤቱን ስታይ እንዴት ነበረ? ስንት ኤክስፔክት አድርገህ ነበረ? ይሄኛውን ስታገኝ እንዴት ነበረ ስሜቱ? ያው እውነት ለመናገር እኔም እንትን አብቼ የነበረው እናቴም በደንብ እንዳገኝ የምፈልገው 550 ነበረ። ያው እኔ እውነት ለመናገር መጀመሪያ አካባቢ ያው አፕቲቲዩድ ፈተናዎችን ስትሰራ ከዚህ በፊት ጥያቄዎችን ስታያቸው ትንሽ ከበድ ይሉ ነበርና እውነት 550 አመጣለሁ ምናምን የሚል ነገር ዳውት ነበረኝ። ግን ደግሞ እንዳጋጣሚ ሆኖ ከዛ በኋላ ባሉት ወራቶች ውስጥ ጊዜም በደንብ ለትምህርት አድርጌ ስላነበኩ ስላጠናሁበት ያው ፈተናውም ያናል ያጣጣር የሚባል ፈተና ስላልነበረ ጥሩ ውጤት ማምጣት ይቻላል ማለት ነው። 563 በጣም አሪፍ፣ ደስ ይላል። በድጋሚ እንኳን ደስ አደረግ። ውጤት እንድታመጣ የረዳ ነገር ትልቁ ነገር ምንድን ነው? የዚህ ውጤት ትልቁ ምስጢር ምንድን ነው? መጀመሪያ ለዚህ ውጤት ማምጣት ምክንያቱ እኔም ፈጣሪ ነው። ጤናውን ሰጥቶኝ አቅሙን ሰጥቶኝ ብርታቱን ሰጥቶኝ ይህን ውጤት እንዳመጣ ያረዳኝ እሱ ነው። ከዚህ ተጨማሪ እውነት ለመናገር የፋሚሊም ሰፖርት የቤተሰብም ደግሞ ድጋፍ በጣም ወሳኝ ነው ብዬ ስለማስብ ነው። የነሱም ድጋፍ የነሱም ማበረታታት ይህን ውጤት እንዳመጣ ረድቶኛል። ሌላ ደግሞ መምህራን ያው ጥሩ እንዳጋጣሚ ሆኖ ጥሩ መምህራን እጅ ላይ ስለወደኩኝ ጥሩ አስተማሪዎች ስላስተማሩኝ አብዛኛውን ቶፒኮች እየተማርኩ ያለመጣቸውን ኮንሰፕቶች ክሬድ ሳይሆኑልኝ ያለፍኩበት ግሬድ አልነበረም። እሱም ኮንትሪቢዩሽን አለው ብዬ አስባለሁ። በግል ደግሞ ያው ታይምን በአግባቡ መጠቀም ዋይዝሊ መጠቀም ስኬጁል አውጥቶ በስኬጁል መመራት እንዲሁም ደግሞ ለኔ በግል በጣም ይረዳኛል ብዬ ያሰብኩት ሾርት ኖት አጭር ኖት ይዞ ማንበብ ጠቅሞኛል ብዬ አስባለሁ። በጣም ቴንኪው። ሌላ ደግሞ ከሌላ ተማሪ የተለየ ነገር አድርጋለሁ የምትል ነገር ካለ ንገረን እስኪ። የተለየ የምለው እንትን አይኖርም፣ ግን ከኖርም ብዬ የማስበው ጸሎትንና እንዲሁም ደግሞ የተለያዩ ሶሻል ሚዲያዎችን ዲስትራክሽንን መቀነሴ ነው ብዬ ነው የማስበው እና ሞር ኦፍ ዘ ታይም ንባብ ላይ ነበር ማሳልፈው። ትምህርት ቤት ከመጣ በኋላ ያው ብዙም ወደ ውጭ ምናምን እንትን ምን አልነበርኩም እና ቁጭ ቤት ውስጥ ቁጭ ብዬ ነበር ማነበው። ያ ረድቶኛል ብዬ አስባለሁ። በጣም ቴንኪው። ለኢንትራንስ ኤግዛም ብለህ መቼ ነበር የጀመርከው? መቼ ነበር ጥያቄ መስራት የጀመርከው? እውነት ለመናገር የኢንትራንስ ንባብ የጀመርኩት ማለት 9ኛ ክፍል ከአንድ ጓደኛዬ ጋር ነበር አንድ ላይ የምናነበው። 9ኛ ክፍል ላይ ነበር የጀመርነው ማለት 9ኛ ክፍልን ኮንተንት ከተማርን በኋላ ክረምት ላይ እሱ ነበር ሪቫይዝ የምናደርገው። 10ኛ ክፍልንም እንደዛው 11ኛ ክፍልንም እንደዛው ነበር ስናና የነበረው እና ከስር ደግሞ ሾርት ኖት ያስኩ ነበር የሚሄደው እኔ። ያ በጣም ጠቅሞኛል ብዬ አስባለሁ። 12ኛ ክፍል ደግሞ በምንገባበት ጊዜ ፈርስት ሴሚስተርን ትማርና ኦፍ ኮርስ ያው ሰከንድ ሴሚስተር ላይ ፍሪ ነው የምትሆነው፣ ክላስ ይዘጋል። ለሞር ኦፍ ታይም ለኢንትራንስ ኤግዛም ነበረ ፕሪፓሬሽን ሞር እንድታደርግ የምትደረገው። ሶ 12ኛ ክፍልን አንድ ፈርስት ሴሚስተር እየተማር የቻለ ከሚችል ተማሪ ካለ ቀድሞ ካስተማሪው ቀድሞ ይሻላል ብዬ አስባለሁ። ቀድመህ ስታነብ ያው ማለት አንዳንድ ጊዜ ያው በቶሎ የምትረዳ ተማሪ ከሆንክ ኮንሰፕቱ ቀሎት ይማራል። አስተማሪው ደግሞ ሲያስተምር ደግሞ የበለጠ ተረዳዋለህ ኮንሰፕቱን እና እንደዛ ቢያደርጉ ብዬ አስባለሁ። ጥያቄዎችን
ሞር ጥያቄዎችን አሁን እንትን አለ ሻታውት መስጠት አለብኝ ግን ለኢትዮማቲክ የመሳሰሉ ጥያቄ እንትኖች አሉ አፕሊኬሽኖች አሉ እዚህ ሴኩሪቲ ደግሞ አዲስ ያመጣ የራሱ አፕ አለና እነሱን በደንብ አድርጎ ከነሱ ጥያቄዎች የሚሰሩ የፓስት ይር ኤግዛሞችን ከዚህ በፊት የአራት አምስት ዓመት ፈተናዎችን ማግኘት የማይችሉ ተማሪዎች ካሉ ያው 150 ምናምን እንደዛ ነበር እኛ ስንከፍት የነበረውና እነሱ አፕሊኬሽኖችን ዳውንሎድ አድርገው ጥያቄዎችን ቢሰሩ የተሻለ ነው ብዬ አስባለሁ። ያው አንዳንድ ጥያቄዎች እዛ ላይም ያሉት መልሶቹ ልክ አይደሉም ነገር ያን ደግሞ ማወቅ ያው እሱ ያው በስተት ስለሆነ እንደዛ የሚደረገው ያንን መልስ ደግሞ ልክ ካልሆኑ ራስክ ስለሆነ ስትካነበክ ልክ እንደሆነ ተረድተህ ኦኬ አግኝቼዋለሁ ግን እነሱ ከዛ ከስህተት ያለው ከነሱ ነው ብለህ ታልፋለህ። ጥቅሙ ማንበብ ቀድሞ ማንበቡ እና ወደ ጥያቄ የሚሄዱ ጥቅሙ ይሄ ነው። አንተ ትክክለኛ ሆነ እነሱ ግን በሰዓተ መልስ ካስቀመጡ እነሱን መቀበል ከተቀበልክ መበላት ስለሚመጣ መሙኘት ስለሚመጣ አንብበን ወደ ጥያቄ ብንሄድ ይሻላል። አንብበን ወደ ጥያቄ ስንሄድ ምን ላይ ነው አሁን ለምሳሌ እንትን አለ ፕሮፖርሽናሊቲ ነገር አለ። ከየትኛው ዩኒት በጣም ጥያቄ ብዙ ጥያቄዎችን አለኝ ሰርቻለሁ። የትኛው ዩኒት በጣም ከብዶኛል ጥያቄ ሰራ የሚለውን ነገር ብለን ካወቅ ሞር ታይምን ለወደፊት ሳለ በየትኛው ዩኒት ላይ ፎከስ ማድረግ እንዳለብኝ ስለሚገባ እንደዛ ቢያደርጉ ብዬ እመክራቸዋለሁ። በጣም ቴንኪው አመሰግናለሁ። ሌላ ደግሞ እንዴት ስታነብ ነበረ? በመጀመሪያ ላይ ፊዚክስ እና ማትስ እንዴት ስታነብ ነበረ? እስኪ ንገረን። እውነት ነገር ፊዚክስ እና ማትስን ፊዚክስ በዚህ አሁን በእነዚህ ባለፉት አመታቶች ውስጥ በጣም ሞሮ ካልኩሌሽን እየሆነ አይደለም። ቲዮሪዎች በጣም እየበዙት ነው ፊዚክስ እውነት ለመናገር ማለት ነው። ቲዮሪ ፊዚክስ እያንዳንዱ ፊዚክስ ቲዮሪ ሳታስቀሩ ተማሪ ሳያስቀር ማንበብ አለበት ብዬ አስባለሁ። ካልኩሌሽኑን ደግሞ እንደዛው ማለት ነው። ማትስ ሞሮፍ ማንበብ ያለባቸው ካልኩሌሽን ነው። ቲዮሪው ግዴታ ነው። አንዳንድ ጊዜ ሪሌሽንሺፖችን ማትስ ላይ ጥያቄዎችን የቲዮሪ ጥያቄዎችን ልናገኝ እንችላለን እና ቲዮሪ ሙሉ ለሙሉ ቲዮሪ በጣም ብሎ ቲዮሪውን ኢግኖር ከማድረግ አብዛኛውን እንትኑን ካልኩሌሽን ላይ በማሳለፍ ግን ደግሞ ኮር የሚባሉ የማቴማቲክስ ቲዮሪዎች አሉ፣ ቴረሞች አሉ። እነሱን ሳይዘሉ ተማሪዎች በደንብ ያነበቡ ቢሄዱ ጥሩ ውጤት ያመጣሉ ብዬ አስባለሁ። ኦኬ በጣም ቴንኪው። ለእነዚህ ሁለቱ ሳብጀክቶች የትኛውን ሪሶርስ ቢጠቀሙ አሪፍ ነው? ቴክስት ቡክ ላይ ብቻ ፎከስ ቢያደርጉ ነው አሪፍ? እንዴት ነው እስኪ? ማትስ ለምሳሌ ኤክስትሪም የመሳሰሉት መጽሐፎች ላይ ብትል በጣም ጥያቄዎች ብዙ ናቸው። አንዳንድ ጊዜ ከአድቫንስ ድሮ ጥያቄዎችን ልናገኝ ስለሚችል ተማሪ እዛ ናቪጌት እያደረገ ጊዜውን ባያጠፋ የተሻለ ነው ብዬ አስባለሁ። ከመጽሐፍ ስትወጣ ኢንትራንስ ስታነብ እነዚህ በተለያዩ የእኛ ካሪኩለም የምንማራቸው ትምህርቶችን ከመጽሐፍ ሳትወጣ ብታነብ የተሻለ። እንግሊዝኛ ያው ሞር ኦፍ ጥያቄ እንግሊዝኛው ከዌብሳይቶች ላይ አፕቲዩድ ኤስኤቲ የመሳሰሉ ፈተናዎችን ከዌብሳይቶች ላይ ሪፈር እያደረክ ካላነበብክ በስተቀር እነዚህን ሳብጀክቶች ማትስ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ የመሳሰሉትን ከመጽሐፍ ሳትወጣ ብታነብ የተሻለ ውጤት ታመጣለህ ብዬ አስባለሁ። መጽሐፉ ላይ ያሉትን ጥያቄዎች በቂ ናቸው ብዬ ስለማስብ በዛም ስለሆነ አንተ የምትመዘነው። ስፔሻሊ ደግሞ አንድ ተማሪ ማወቅ ያለበት ነገር ሲያነብ ዩኒቱ ሲጀምር ኦብጀክቲቮች አሉ። ዩኒት ኦብጀክቲቭ የሚባሉት at the end of this unit or at the end of this chapter students should ብሎ የሚዘረዘራቸው ነገሮች አሉ። should እንደዚህ ይሄንን ማወቅ አለባቸው፣ እነዚህ ይሄን ጥያቄ መመለስ አለባቸው፣ እነዚህ ማድረግ አለባቸው ብሎ አለና እሱን እያዩ ቢያነቡ ይሻላል። አዛን አንድ ዩኒት ከጨረሱ በኋላ መጥተው ከዩኒት ኦብጀክቲቭ ጋር ይመለሱና ጥያቄ ይመልሳሉ ማለት ነው። ጥያቄ ይመልሳሉ። students should define this ካለ ካነበቡ በኋላ ዲፋይን እያደረጉ ለራሳቸው እንደዛ እያደረጉ ቢቀጥሉ የተሻለ ውጤት ያመጣሉ ብዬ አስባለሁ። ኦኬ ስለዚህ ለእነዚህ ሳብጀክቶች መጠቀም ያለባቸው በመጀመሪያና ፎከስ ማድረግ ያለባቸው ቴክስትና ቴክስት ቡክ ላይ ብቻ ነው ማለት ነው። ቴክስትና ቴክስት ቡክ ብቻ፣ ሌላኛው ኤክስትራ ነው ብዬ አስባለሁ። ኦኬ ቀጣይ ደግሞ ለባዮሎጂ እና ኬሚስትሪ እንዴት ይጠቀሙ? በጣም ቲዮሪ ስለሆነ አንዳንዶቹ ይጠፋሉ፣ አይያዙ። በተለይ ባዮሎጂ በጣም በልኪ ነው። የ12ኛ ክፍል በጣም በልኪ ዩኒት ነው እና በጣም ብዙ ተማሪ የሚያስጨንቀው ነገር ባዮሎጂ ነው እና ለነዚህ ሁለቱ ሳብጀክቶች ምን ይጠቀም? ያው ስፔሻሊ ለባዮሎጂ ከሆነ ባዮሎጂ እኔ ሾርት ኖት ስላወጣው ያናል እንትን የከበረኝ ነገር አልነበረም። በጣም ብዙ ነገሮች ስለተዘረዘሩ ተማሪዎች ከቻሉ ከዛ ሜን ፖይንቱን መጽሐፍ እንትን ካላቸው ያው በሌላ ተማሪ መጽሐፋቸውን የሚጠቀም ተማሪ ሊኖር ስለሚችል ወደፊት በእርሳስ ዋና ሜን አይዲያ የሚሉት ውስጥ እያሰመሩ ቢሄዱ በኋላ ላይ መጽሐፉ ላይ ሲያነቡ ሲመለሱ ያችኛዋን ከስር አንደርላይን ያደረጓትን ወርድ መርጠው አንብበው ወደ ቀጣዩ ገጽ እንዲያልፉ ይረዳቸዋል ብዬ አስባለሁ። እንደዛ ደግሞ አልፈልግም ያለ ተማሪ ደግሞ እነዚህ ስፔሻሊ ባዮሎጂ
ሾርት ኖት ቢወጣ ዋና ዋና አይዲያውን ከአንድ ፔጅ ከመጽሐፉ ሙሉ ያው ሲታይ ከባድ ይመስላል፣ ግን በደንብ አንብበህ ስትሄድ ያነበብክ ስትሄድ ሾርት ኖት ማውጣት በጣም ቀላል ነው እና ተማሪዎች ሾርት ኖት አውጥተው ቢሄዱ የተሻለ ውጤት ያመጣሉ ብዬ አስባለሁ። ኬሚስትሪ ያው ኬሚስትሪም ቲዎሪዎች በጣም ይበዙታል። ስፔሻሊ ስለ ኢንዱስትሪያል ኬሚስትሪ ብንሄድ ያው የሆነ ዩኒት አለ ስለ ሲሚንቶ አመራረት፣ ስለ ሸንኮራ፣ ስለ ስኳር አመራረት እና በጣም ብዙ ፕሮሰሶች አሉና እነሱን ያው ፈተና ላይም ስላለ ሞሮፍ እነሱ የሚመጡት ከነዛ ጥያቄ የሚመጣ ምንድነው ስቴፕ ነው። ለምሳሌ ቆዳ ለማምረት ስቴፖች ነው እንጂ እያንዳንዱ ስቴፕ የግድ ኤክስፒሪየንስ አድርጎ ዲፕሊ ተማሪ ማንበብ ይጠበቅበታል ብዬ አላስብም እና እነዚህ አይነት ነገሮችን ስቴፑን በደንብ ማየት ስቴፑ በአብዛኛው ጊዜ ስለሚመጣ ማለት ነው ስቴፑን እያዘበራረቁ ተማሪ ለመፈተን ስለሚያመጡ እንደዚህ አይነት ጥያቄዎችን ተማሪ ብልጥ ሆኖ ከየዩኒቱ ደግሞ ከዚህ በፊት ጥያቄ በምን መልክ ይወጣል የሚለውን ማየት አለባቸው። አንዳንድ ጊዜ ለኢንትራንስ ፈተና የምትዘጋጀው ከመጽሐፍ ብቻ እያነበብክ ሳይሆን ከመጽሐፍ ካነበብክ በኋላ ጥያቄዎቹ ደግሞ በምን መልክ ነው የሚወጡት ብሎ ማየት ያስፈልጋል እና እሱም በደንብ ማየት አለባቸው ብዬ አስባለሁ። ኦኬ ቴንክ ዩ። በሶስተኛ ላይ ደግሞ በጣም ብዙ ተማሪ የሚያስጨንቀው ሪሲቲ እና እንግሊዝኛ ነው። ለእነዚህ ሁለቱ ሳብጀክቶች እንዴት ይዘጋጁ? የትኛው ሪሶርስ ይጠቀሙ? ያው እንግሊሽን በምናይበት ጊዜ አብዛኛው ጊዜ ቮካብላሪ ጥያቄዎች መጨረሻ ላይ በመጽሐፉ መጨረሻ ያሉትን ቮካብላሪ ጥያቄዎች፣ ፍሬዛል ቨርብስ የመሳሰሉትን ፕሪፖዚሽን ጥያቄዎች እንትኖች አሉ፣ ቃላቶች አሉ። እነሱን በደንብ አንብባችሁ ራሳቸውን ተዘጋጅታችሁ ወደ ፈተና ሄዱ የሚሉ የተለያዩ ሰጀሽኖች ሲሰጡ ሰምቼ ነበር። ያው እኔም ተፈታኝ ሆኜ ስላለፍኩት ተፈትነው ያለፉ ተማሪዎች እንደዛ ስለሰማኋቸው ማለት ነው። ግን ይሄ ሁልጊዜ ጥሩ አይደለም። ተቻሉ ቮካብላሪ ጥያቄዎችን ያው እኛ ኔቲቭ ስፒከርም አይደለንም፣ ስለ ቋንቋውም ዲፕሊ ማናውቅ ዜጎች ስለሆን ምንድነው አንዳንድ ከቻሉ ዌብሳይቶችን ናቪጌት ያደረጉ ጊዜያቸውን በማያጠፋ መልኩ አንዳንድ አሪፍ የሚባሉ ዌብሳይቶች አሉ። ስፔሻሊ የህንድ ዌብሳይቶች፣ ኢንዲያን ዌብሳይቶች ምናምን በጣም እንደዚህ አይነት ጥያቄ በጣም ፎከስ አድርጎ እንትን ጥያቄዎችን ያወጣሉ። አፕቲቲዩድ ጥያቄዎችንም የእንግሊዝኛ ጥያቄዎችም አሉ እዛ ላይ። እነዛን ዲፈር ቢያደርጉ ዌብሳይቶች ላይ ቮካብላሪ ጥያቄዎችን እንዲሰሩ ከዚህ በፊትም ደግሞ የወጡ የኢንትራንስ ጥያቄዎች ቮካብላሪዎቹ ምን ያህል ነው፣ ስትሪንግዝ በምን ያህል ስትሪንግዝ ነው፣ ምን ያህል የእንግሊዝኛ ሌቭል ነው ጥያቄዎቹ የወጡት የሚለውን በማየት በዛ ልክ ቢዘጋጁ የተሻለ ውጤት ያመጣሉ ብዬ አስባለሁ። አፕቲቲዩድም ከሆነ ደግሞ ማትስና እንግሊሽ ነው። እንዳየአመቱ ይቀያየራል። እንግሊዝኛ ቀላል የሚሆኑበት እና የማትሱ ፓርት የሚከብድበት፣ ማትሱ ፓርት ቀላሉ እንግሊዝኛ ፓርት የሚከብድበት ይኖራል እና ያንን ሰዓት ስፔሻሊ አፕቲቲዩድ ታይም ማኔጅ አድርጎ ተማሪ ቢሰራ የተሻለ ውጤት ያመጣል ብዬ ስለማስብ አፕቲቲዩድ ላይ ጥያቄ የሚከባድ ጥያቄ ኮርስ ይኖራል፣ ግልጽ ነው። ሁሉም ጥያቄ 100% ላይመልስ ይችላል ተማሪ። ግን ያን ነገር ሳይጨንቀው ባዘር ሳያደርገው ጥያቄው ላይ ፎከስ አድርጎ ቢሰራ የተሻለ ውጤት ያመጣል ብዬ አስባለሁ። በጣም አሪፍ። ሌላ ደግሞ በጣም ብዙ ተማሪ የሚያስጨንቀው ነገር ፈተና እስከሚደርስ ድረስ ዲሲፕሊንና ኮንሲስታንት ሆኖ መቀጠል ነው እና እንዴት ዲሲፕሊንና ኮንሲስታንት ሆኖ ፈተና እስከሚደርስ ድረስ መቀጠል ይችላሉ? ያው ዲሲፕሊን ለሰክሰስ ኪ ነው፣ ቁልፍ ነው ብዬ ነው የማስበው። ያው ዲሲፕሊን ማለት አንድ ነገር ማድረግ የፈለገ ሰው ምንም ነገር በመንገዱ ቢገባ ያንን ነገር ከማድረግ እንደማያሰናክለው ማመን። በዛን ጊዜ ዲስትራክሽንም ሆነ ታይም ዌስት የሚያደርግ ነገር ምንም ነገር ፍለቱ ይመጣ በቀላሉ አልፎት ወደ ንባቡ ወደ ጥናቱ መሄድ የሚችል ተማሪ ስለሚሆን ዲሲፕሊን ሆኑ በጣም አስፈላጊ። ከዚህ በተጨማሪም ደግሞ እንደ ተማሪ እኔ ኮንሲስተንሲ ሁልጊዜ አይደለም ማለት ሁልጊዜ ተማሪ ለማንበብ ሀድ ሆኖ ለማንበብ ዝግጁ ሆኖ አይደለም ቁጭ የሚለው። ሁልጊዜ ለማንበብ የሚያስጠላው ጊዜ አይደለም፣ ለማንበብ በጣም ደግሞ ሞቲቬትድ የሚሆንበት ጊዜ ይኖራል። የዛን ጊዜ ተማሪ በጣም ሞቲቬትድ በሆነ ጊዜ በጣም ያንብብ። በጣም ሰውነቱ በደከመ ጊዜ አይምሮ መቀበል እያቃተው በሚመጣበት ጊዜ ደግሞ በግድ አይምሮ እንዲቀበል ማድረግ በጣም ከባድ ስለሆነ ተገቢውን እረፍት አግኝቶ በኋላ ላይ ወደ ንባብ ተመልሶ መምጣት ይሻላል እንጂ ሞር ደግሞ እዛው በግድ አይምሮን በግድ እንዲያነብ አደርገዋለሁ ማለትም ደግሞ ማለት ሞኝነት ነው። በዛ ዝም ብሎ ጊዜ ማጥፋት ስለሆነ አይምሮ የሚሰጠውን ነገር እየተቀበለ ስለማይሄድ ማለት ነው። እና ተማሪዎች እንደዛ ቢያደርጉ የተሻለ ውጤት ያመጣሉ ብዬ አስባለሁ። በጣም ቴንኪው አመሰግናለሁ። ሌላ ደግሞ በጣም ብዙ ተማሪ ኢንትራንስ የሚያስበው የሆነ በቃ ከባድ ፈተና ማይሰራ ምናምን ብሎ ነው የሚያስበው አንዳንዶቹ ማለት ነው። እና ኢንትራንስን እንዴት ማሰብ አለባቸው? ምን አይነት ማይንድ ሴት ያስፈልጋል? ያው ኢንትራንስ አንዳንድ ጊዜ ኢንትራንስ አሁን ብዙ ተማሪ ኮንሲደር የማያደርገው ነገር ኢትዮጵያ ውስጥ ወደ እንደ አምና ከሆነ 600,000 ምናምን ተማሪ ነው የተፈጠረው። 600,000 የተለያዩ ካፓሲቲ እና የተለያዩ ጭንቅላት ያላቸው ተማሪዎችን ይመጥላል የተባለ ፈተና ነው የሚመጣው።
ኦፍ ኮርስ በጣም ቀላል የሚመስሉ ጥያቄዎች አሉ። በ10 ሰከንድ በማይሞላ ጊዜ ውስጥ የምትሰራቸው ጥያቄዎች ይኖራሉ። ጊዜ ፈጅተው ደግሞ ከአንድ ደቂቃ በላይ ፈጅተው ጥያቄ የምትሰራቸው ጥያቄዎች ይኖራሉ። ሶ ምን ማድረግ አለባቸው? አንድ ተማሪ የመንግስት ትምህርት ቤት የግል ትምህርት ቤት የሚሆን ምንድነው አንደኛ ጥያቄውን አለመናቅ ነው። ጥያቄው አይናቅም። ኦፍ ኮርስ ሁሉንም ጥያቄዎች ባይመልሱ እንኳን አብዛኛው ጥያቄ የመመለስ እድል ይኖራቸዋል ብዬ አስባለሁ። አብዛኛው ሰው አሁን ኢንሹራንስ ሲያስብ በጣም ከባድ አድርጎ ነው የሚያስበው። ኦፍ ኮርስ ልጅ ነው። ይህም ደግሞ የሆነው ማህበረሰቡ ስለ ኢንሹራንስ የሚነግርህ ነገር ነው። በጣም ኢንሹራንስ ከባድ እንደሆነ ምናምን በብዙ ሰው መረጃ ትሰማለህ። ይሄን ያህል ተማሪ አላለፈም፣ ይሄን ያህል ተማሪ ብቻ ነው ያለፈው ምናምን የሚባል ነገር አለ። አሁን ከአምና ከ3 ወደ 8.4% አድጓል የኢንሹራንስ ያለፈው ተማሪዎች እና ኦፍ ኮርስ በጣም እርግጠኛ ነኝ ዘንድሮ ከዚህ በላይ ነው። ተማሪ በጣም ከሰራበት ማለት ነው ጊዜውን በአግባቡ ጠሞ ከሰራ ከዚህ በላይ እንደሚመጣም እርግጠኛ ነኝ እና ተማሪዎች ብዙም ስለ ኢንሹራንስ ፈተና በስጋት ባይገባቸው ሞር ጊዜያቸውን ደግሞ ትምህርት ላይ ባያተኩሩ የተሻለ ነው ብዬ አስባለሁ። ስፔሻሊ ደግሞ አንዳንድ እንትኖች አሉ። በተለይ አሁን እኛ በነበርንበት ሰሞን ኮመን ዩኒት የሚባሉ ነበሩ። 10ኛ ክፍል እኛ በአዲሱ ስንማር 10ኛ ክፍልን በአሮጌ ስንማር ሌላ ትምህርት ቤት ኦልሬዲ ለሙከራ ተብሎ በአዲሱ ነበር ሲማሩ የነበሩት እና እነዚህ በጣም ግራ የሚያጋቡት መረጃዎች የሆነ ሰሞን ነበረ ወደ መጋቢት ሚያዝያ አካባቢ ላይ በጣም ነው ግራ እስከሚገባን ድረስ ይሄ ኮንሰንት ይሄ ዩኒት የለም ይሄ ዩኒት ነው ያለው ይባላል። እዚህ ጋር ደግሞ ስንመጣ ይሄ አለ ይሄኛው የለም ይባላል። ከእነዚህ አይነት ነገሮች ደግሞ ኢንፎርሜሽኖች ራስን መጠበቅ በጣም ወሳኝ ነው ብዬ አስባለሁ። ያው አንዳንድ ጊዜ ከፈተናዎቹ አካል ፈተና የሚያወጣው አካል ነው ለኢትዮጵያ ፈተናና ምዘና አገልግሎት ከዛ የሚመጣው መረጃ ከትምህርት ቤት የሚመጣው መረጃ ነው እንጂ ያው ከተለያዩ ግሩፖች ላይ የሚሆን የትምህርታዊ ግሩፖች ላይ አንዳንድ ጊዜ የሚለቁትን ኦቴንቲክ የሆኑ አይደሉም እውነተኛ የሆኑ መረጃዎች ስላሉ እሱን አጣርተው ራስ በዛ ልክ ቢዘጋጁ የተሻለ ነው ብዬ አስባለሁ። በጣም ቴንኪው አመሰግናለሁ ዳቻስ በጣም ቴንኪው። ሌላው ደግሞ አሁን ላይ የት ዩኒቨርሲቲ እየተማርክ ነው? እሺ አሁን ከረንትሊ እየተማርኩ ያለሁት አዲስ የተከፈተ ኢንስቲትዩሽን ነው። ኤሲት ይባላል። የሸገር ኢንስቲትዩት ኦፍ ቴክኖሎጂ የሚባለው እና ያው እውነት ለመናገር ያው ኢንሹራንስ ውጤት በጣም ጥሩ ውጤት ያመጣሉ ብሎ የሚያስቡ ተማሪዎች ካሉ ስፔሻሊ አሁን እዚህ አሁን ያለሁበት ኢንስቲትዩሽን ቶፕ 1% አምና ቶፕ 1% ያመጡ ተማሪዎች ነበሩ እዚህ ያሉት እና ከ592 የሚያመጣው ተማሪ እዚህ ያለው 540 550 560 570 580 ውስጥ የሚያሉ ተማሪዎች በሙሉ እዚህ ናቸው ያሉት እና ያው እዚህም ጥሩ የሆነ የትምህርት ጊዜ ያገኛሉ። አርቲፊሻል አሁን ለምሳሌ አሁን ያለሁበት ኢንስቲትዩሽን ልዩ የሚያደርገው ነገር ምንድነው? ኢትዮጵያ ውስጥ በሌሎች ዩኒቨርሲቲዎች የማይሰጡ በባችለር ዲግሪ ደረጃ የማይሰጡ በአንደርጋ ደረጃ የማይሰጡ ሰብጀክቶች ይሰጣሉ። ለምሳሌ አርቲፊሻል ኢንተለጀንስ ራሱን ችሎ አለ። ኒውክሊየር ኢንጂነሪንግ ይሰጣል። ስፔስ ሳይንስ እና ኤሮስፔስ ኢንጂነሪንግ አስትሮኖሚ እዚህ ይሰጣል። ኤሌክትሪካል ኢንጂነሪንግ መካኒካል ኢንጂነሪንግ ማለት ማቴሪያል ሳይንስ የሚባሉ የተለያዩ ሳብጀክቶች ኮርሶች ስላሉ መጥተው ያው እዚህ ተወራረው እዚህ ዩኒቨርሲቲ መግባት ኢንስቲትዩሽን እንዲገቡ ለነሱ ማሳሰብ ፈልጋለሁ። ያው ለመግባት መስፈርቱ ነው የኢንሹራንስ ውጤት ጥሩ ማምጣት ነው። ጥሩ የሆነ የሃይ ስኩል ሪከርድ ካላቸው ባክግራውንድ ካላቸው ተማሪዎች ኢንስቲትዩሽን እነሱ ለመቀበል ዝግጁ ነው። ከዚህ በተጨማሪ ደግሞ ኢንተርቪው አለው። ኢንተርቪው አልፈህ ፈተና ኢንተርቪው የተሳሳተ አልፈህ መንገባ ነው። እዚህ መግባት በእነዚህ ቅድም በጠቀስኳቸው ኮርሶች መማር የሚፈልጉ አብዛኛው ለምሳሌ ስፔስ ሳይንስ የሚፈልግ ተማሪ ኒውክሊየር ኢንጂነሪንግ የሚፈልግ ተማሪ ካለ አይ ቲንክ ባህር ዳር ነው ግን ያለው በዚህ ደረጃ አይደል። በኢንስቲትዩሽን በኮርስ ደረጃ ራሱን ችሎ የሚሰጥበት ቦታ የለም እና ኢትዮጵያ ውስጥ አክሬዲቴሽኑም ደግሞ አሁን ያለበት ኢንስቲትዩሽን ኢንተርናሽናል ጥሩ ኦፖርቹኒቲ ጥሩ ዕድል ያገኛሉ ብዬ ስለማስብ ያው ኢንስቲትዩሽን ቢቀላቀሉ እነሱም ይጠቅማቸዋል ብዬ አስባለሁ። ኦኬ በጣም አመሰግናለሁ። እና እንደሰማችሁት ነው ስለ ቴክኖሎጂ ጋር የሚያያዙ ነገር መማር ከፈለጋችሁ አሁኑ ለኢንትራንስ ኤግዛም በደንብ ተዘጋጁ። ኢንትራንስ ኤግዛም ላይ አሪፍ ውጤት ስሩ። ከዛ ኢንትራንስ ኤግዛም ላይ አሪፍ ውጤት ከሰራችሁ ይህንን ዩኒቨርሲቲ መግባት ትችላላችሁ ማለት ነው። ስለዚህ ከቴክኖሎጂ ጋር የተያያዘ ነገር መማር የምትፈልጉ ካሁኑ በደንብ ስሩ፣ መግባት ትችላላችሁ። ሌላ ደግሞ በጣም ብዙ ተማሪ የሚያስጨንቀው ነገር ከ9ኛ ክፍል እስከ 12ኛ ክፍል እንደመሆኑ መጠን አንዳንድ ዩኒቶችና ቶፒኮች ይረሳሉ እና እነሱን እንዴት እያስታወስክ ነበረ? የትኛውን ሜተድ ተጠቅመህ ነበረ? ሌላ ተማሪስ የትኛውን ሜተድ እንዲጠቀም ሪኮመንድ ታደርጋለህ? ያው እውነት ለመናገር አንዳንድ ጊዜ ተማሪ ጊዜ የለኝም ለሚሉ ተማሪዎች ጥሩ መፍትሄ ነው ብዬ የማስበው ነገር ምንድነው አሁን 10ኛ ክፍል እና 12ኛ ክፍል ሊንክ የሚያደርጉ እንትኖች ናቸው ግሬዶች ናቸው ብዬ አስባለሁ። 9 እና 11 ደግሞ እርስ በርስ ሊንክ የሚያደርጉ ግሬዶች ናቸው ብዬ አስባለሁ።
በሚያነቡበት ጊዜ አንዳንድ ጊዜ 9ኛ ክፍል ያነበበው ነገር 11ኛ ክፍል ላይ ደግመህ ማንበብ ይሄ አሁን ተመሳሳይ እኮ ትንሽ 11ኛ ክፍል ላይ ከ9ኛ ክፍል ላይ ከነበረው ጨምሮ ነው የምታገኘው ቀንሶ አታገኘው። ሶ ከቻልክ ሁለቱን አንድ ላይ አምጥተህ 9ኛ 11ኛ ክፍል አንድ ላይ አምጥቶ ተመሳሳይ ይዘት ያላቸው ነገሮች ካለ ተመሳሳይ ነገር ይዘቶቹን አንድ ላይ በማምጣት ማንበብ ሊንክ እያደረጉ ማንበብ ይቻላል ብዬ አስባለሁ። የ9ኛ ክፍል ሙሉ ለሙሉ አሁን ኬሚስትሪ 9ኛ ክፍል ሙሉ ኬሚስትሪ አሁን ለምሳሌ ፊዚካል ስቴትስ ኦፍ ማተር የማተር ፊዚካል ስቴት 9ኛ ክፍል ላይ ልናገኝ ይችላል፣ 11ኛ ክፍል ላይ ደግሞ እናገኛለን። ስለ ኬሚካል ፖሊሲ 9ኛ ክፍል ላይ ማለት 11ኛ ክፍል ላይ ማለት ማትስም እንደዛው ፋንክሽን 9ኛ ክፍል ላይ ማስወጣ 11ኛ ክፍል ላይ ይኖራል። ድግግሞች ስላለው ሳብጀክቱ ግን መስፋት ነው የሚኖረው። 9ኛ ክፍል ላይ ያላወቀው ነገር 11ኛ ክፍል ጨምረን ነው የምታውቀው እንጂ እንትኑ ቶፒኩ አንድ ነው። ሶ ያንን አንድ ላይ ሊንክ ያደርጉ ማንበብ የተሻለ ነው ብዬ አስባለሁ። ጊዜ የለንም ለሚሉት ጊዜ ለንም ብሎ ለሚያስቡ ጊዜ አላቸው ግን ጊዜ እጥረት አለብን ይህንን ኮንተንት ከበር አድርገን አንጨርስም ብሎ ማይንድሴት ያላቸው ተማሪዎች ሊንክ ያደረጉ ቢያነቡ የተሻለ ነው ብዬ አስባለሁ። ከዚህ ጋር ተያይዞ እንዴት እያስታወስክ ነበረ? ያው እኔ እንትን ነው ከዚህ በፊትም ያው ሾርት ኖት አውጥቻለሁ ብያለሁ። እዚህ የ9ኛ ክፍል ሾርት ኖት፣ የ10ኛ ክፍል ሾርት ኖት፣ የ11ኛ ክፍል ሾርት ኖትንም አውጥቼ ነበር። ያላወጣሁት ሾርተኛ ክፍል ነበር። ከዛ ሾርተኛ ክፍል እውነት ለመናገር አንድ ባዮሎጂ ራሱ ለምሳሌ ባዮሎጂ ብንጠቅ በጣም ኮንተንቱ በጣም ብሮድ ነው። ሾርተኛ ክፍል ባዮሎጂ ማለት ነው። ናቹራል ሳይንስ ስትሪም ተማሪ ከሆንክ ሾርተኛ ክፍል ባዮሎጂ በጣም ብዙ ነው። ሶ ሳስበው እኔ ራሱ ሳስበው በጣም ከበደኝ። ሾርት ኖት ሳወጣ በጣም በዛብኝ፣ ጊዜ ፈጅብኛል ብዬ ስላሰብኩኝ 12ኛ ክፍልን ፈርስት ሴሚስተር አስተማሪ በደንብ ሲያስተምር ክላስ መከታተል 11ኛ ክፍል ራሱ ደግሞ ነው የ12ኛ ክፍል ሳብጀክቶች በደንብ አድርገህ መከለስ የተማርከው ከዚህ በፊት ተማርከው ካለ ለፈተና እውነት ለመናገር ተማሪዎች ለክራፍት የሚያገኙት ግሬድ እና ራንክ ባይጨንቁ ይሻላል። ማለት አንደኛ ዓመት 9 እስከ 12 12ኛ ክፍል ኢንትራንስ ውጤት ደግሞ 9 ብታመጣ ለአራት ዓመት አንደኛ መውጣት ያናል ቫልዩ የለውም ብዬ ስለማስብ ማለት ነው። ሶ 12ኛ ክፍል ላይ በደንብ ቢሰሩ 12ኛ ክፍል የአገር አቀፍ ፈተና ነው እንጂ እነሱን እንትን የሚወስነው 4 ዓመት የመጡበት መንገድ ፓስ ያን ያህል ወሳኝ ነው ብዬ አላስብም። ምክንያቱም 4 ዓመት የሰቀለ ተማሪ ኢንትራንስ ላይ ዝቅተኛ ውጤት የሚያመጣ ይኖራል፣ የሚወርቅ ተማሪ ይኖራል። አራቱን ዓመት በጣም መካከለኛ ዝቅተኛ የሚባል ተማሪ ካለ ኢንትራንስ ላይ ደግሞ ኤክሴል አድርጎ ከሁሉም በልጦ ጥሩ ውጤት ያስመዘግብ ስለሚችል ያን ለዛ ሳይጨነቁ ባገር ሳያደርጋቸው እንደዛ አይነት ነገር ቢያነቡ የተሻለ ውጤት ያመጣሉ ብዬ አስባለሁ። ኦኬ ቴንክ ዩ። ሌላ ደግሞ ኢንትራንስ ኤግዛም ላይ ከ500 በላይ ወይም አሪፍ ውጤት የሚባለው ውጤት ለማምጣት ሁሉም ተማሪ ይፈልጋል እና ከአሁኑ ምን እያደረገ ከቀጠለ ነው ከ500 በላይ ወይም አሪፍ ውጤት ማምጣት የሚችለው? ከአሁኑ ምንን አቮይድ ማድረግ አለበት ብለህ ታስባለህ? እሺ መጀመሪያ አቮይድ ከማድረጉ በፊት መጀመሪያ እንትን ነው ጎል ቢያስቀምጥ፣ ግቡን ቢያስቀምጥ አንድ ተማሪ ግብ ቢያስቀምጥ ጥሩ ነው ብዬ አስባለሁ። እውነቱን ነገር ነው። መጀመሪያ ያቀርኩት 550 ነበረ። ከማማዘርም እንዳመጣ ፈልገው 550 ነበረ። ከ550 5.31 ያመጣሁት። ሶ መጀመሪያ ጎል ማስቀመጥ አለበት። ምንድነው ጎል ማስቀመጥ ጥቅሙ ምንድነው? ለዛ ነው የምታነበው ማለት የሆነ እንትን ስላስቀመጥክ ኢላማ ስላስቀመጥ ያንን ኢላማ ለማሳካት ነው የምትሰራው። ስለዚህ ሁልጊዜ ሞቲቬትድ ትሆናለህ። ያንን ውጤት ማሳካት አለብኝ የሚል ነገር ጭንቅላት ውስጥ ሁልጊዜ እየተመላለሰ ስለሚመጣ አትረሳውም። ማምጣት ያለብን ውጤት መጀመሪያ ጎል እቅድ ማውጣት አለብህ ብዬ አስባለሁ። ሁለተኛ ደግሞ ያንን ውጤት ለማምጣት ምን ነገር ማድረግ አለብኝ የሚለው መዘርዘር ያስፈልጋል። ለምሳሌ ስኬጁል ማንበብ አለብኝ ሊሆን ይችላል። ታይሜን በአግባቡ ዋይዝ መጠቀም አለብኝ ሊሆን ይችላል። የተለያዩ አሁን ሶሻል ሚዲያዎች ቲክቶክ ሊሆን ይችላል፣ ኢንስታግራም የመሳሰሉትን ሶሻል ሚዲያዎች መቀነስ አለብኝ መጠቀም አለብኝ ሊሆን ይችላል። ለምሳሌ አሁን መጨረሻ ነው እንትን አፕ ፍሪዘር ምናምኖች አሉ። ለምሳሌ በጣም ኦቨር አዲክትድ ለሆኑ ተማሪዎች ካሉ አፕ ፍሪዘሮች ቢጠቀሙ ወር ደግሞ አንኢንስቶል ቢያደርጉት ያን አፕ ይጠቅማቸዋል ብዬ አስባለሁ። ምክንያቱም ሰው ነው ቴምፕትድ ትሆናለህ። አንብበ ጭንቅላትህ ሲጨነቅ ውስጥ ይገፋፋል። ሂድና ያን ነገር ስራ እስቲ ትንሽ ረፍ ምናምን የሚል ነገር ሳታስበው 2-3 ሰዓት ተጠፋ ስለምትችል እዛ ላይ ያንን ነገር እንዳይከሰት እነዚህ ዓላማና እቅድ መማር ለራስህ የምትገዛበትን ጋቨርን የምትሆንበትን የራስ የሆነ እንትን ብታወጣ መንገድ ፓዝ ብታወጣ ጥሩ ውጤት ታስመዘግባለህ ብዬ አስባለሁና ያው ዓላማ ሳይኖር እቅድ ሳይኖር ከማንበብ ይልቅ እቅድና ዓላማ ኖሮ ያንን ለማሳካት ብታነብ ጥሩ ውጤት ታመጣለህ ብዬ ስለማስብ ነው። በጣም ቴንኪዩ። የሚገርም አይዲያ እያነሳክ ነበር። በጣም ቴንኪዩ። ሌላ ደግሞ በጣም ብዙ ተማሪ የሚጨነቀው አነባለሁ ግን
የሆነ በቃ ለማንበብ ስሞክር ይደብረኛል፣ ማንበብ አልችልም ምናምን ይላሉ። ትንሽ ልክ እንዳነበቡ ያስጠላኛል ጥናት። ለእነዚህ ተማሪዎች ምን ትመክራለህ? ሜቢ እንትን ነው አንዳንድ ሜቢ እንደዛ የሚሉበት ምክንያት ብዬ ማስበው የሚያጠኑበት መንገድ ማለት አንዳንድ ጊዜ ስተዲ መካኒዝም ሊሆን ይችላል። እንደዛ ነገር ለምሳሌ አንድ ሰው ባዮሎጂ መጽሐፍ ሲከፍት አብዛኛው ጊዜ አሁን ምሳሌ የድሮ የኛ የተማረበት አሮጌው ካልኩለም ነበርና ስታየው ኖቱ በጣም ጥቅጥቅ ያለ ማለት ተማሪ አይጋብዝም። ኢቭን የትኛው ነው ዋናው ነገር የትኛው ነው ሜን አይዲያው የትኛው ነው ብለህ እንኳን እስከማታውቅ ድረስ ይመስል በጣም ብዙ ነበር ኖት ጥቅጥቅ ብሎ የሚገኝ። አሁን ላይ የመጡት አዲሱ ካልኩለም መጽሐፎች በጣም ቀላል ናቸው ማለት ይቻላል። እና ምን ማድረግ ነው ያለበት ተማሪ ማለት ይሄ አንዳንድ ጊዜ ጭንቅላትህ አክቲቭ በሚሆንበት ጊዜ ብታነብ ይሻላል። ራስን ፎርስ አድርገህ አታንብ ማለት አሁን ጭንቅላትህ አይምሮዬ ኦፕን የሚሆነው መች ነው? አንዳንድ ሰው ማታ ነው ቀኑ ሙሉ ቁጭ ብሎ ማታ ነው አይምሮ የሚሰራው ማለት አይምሮ ኦፕን ሆኖ ማጣት የሚችለው ማታ ነው ካለ ማታ ቢያ ነው አይምሮ አስጨንቃ አይደለም አይምሮ እንዲቀበል የምታደርግበት መንገድ ነው አይምሮ የሚቀበልበትን አቢሊቲ ካፓሲቲ የሚወስነው እና በሚመችስ ደስ በሚል ሙድ ላይ ስትሆን ስሜት ላይ ስትሆን ብታነብ ያን ጊዜ ያነበብከውን ነገር አትረሳም። ራስን አስገድደህ አስጨንቀህ የምታነብ ከሆነ ግን ስትረስድ መሆን ዲፕረስድ መሆን እንቅስቃሴ ማለት መሰልቸት ስለሚመጣ የምታነብበትን ሰዓት መምረጥ ሞር ሃይ ኢነርጂ የሚኖርክ መች ነው የሚለውን ነገር ራስህ ስለምታውቅ አክቲቭ የሚሆን ጭንቅላት የሚለውን ስለምታውቅ ያንን አውቀህ ብታነብ የተሻለ ነው ብዬ አስባለሁ። ቴንኪው አመሰግናለሁ። የመጨረሻ ጥያቄው ደግሞ ለ2018 ኢንትራንስ ኤግዛም ተፈታኞች ምን ትመክራለህ? ያው እኔ አሁን ከዚህ በፊት ያው ምክር የተቀበልኩት ከኛ አንድ ባች የሚቀርበን ተማሪ ነበር። አሁን ለአጋጣሚ ሆኖ እስኮ የውጭ ትምህርት ዕድል አግኝቶ ከኢትዮጵያ ውጭ ነው ያለውና ከሱ ነበር ምክር ያገኘሁት። ምንድነው እንትን ነው ማለት ከሰራችሁበት የማታመጡት የማይመጣ ሪዛልት የለም ለመናገር። አሁን ከዚህ በፊት 592 የመጣው ኢንትራንስ ውጤት ሪዛልት ዝም ብሎ አይደለም የመጣው ተሰርቶበት ስለሆነ ማለት ነው። ሶ የሰራነውን ስለምናጭድ ባነበብነው ልክ ደግሞ ፈተና ስለምንሰራ የፈለገው ፈተና ቀላልም ከባድም ሆነ ባነበብነው ልክ ስለሆነኛ የምንመዘነው ፈተና ተማሪዎች ቅድም ያልኩትን ነገር ጎል አስቀምጠው በዛን ያን ለዛ 540 ካቀርክ ለ540 ነው የምታነበው ለ400 አታነብም ኦብቪየስሊ ማለት ነው። በዛን ያህል ኤነርጂ ነው የምታነበው 540 ለማንበብ የሚፈልገው ኤነርጂ አለ ዲቮሽን ይፈልጋል። በዛን ያህል ነው የምታነበው። 400 አመጣለሁ ካልክ ደግሞ የ400 ንባብ ነው የምታነበው ወጥቷል። ምክንያቱም በዛ ልክ ነው ኤነርጂን ሰጥተህ የምታነበው። ከፍ ያለ ስትመኝ ከፍ ያለ ሞቲቬሽን ኢንስፓይሬሽን እንዲሁም ደግሞ ሃይሊ ዲቮትድ ሆነ ስለምታነብ ጥሩ ውጤት ታመጣለህ ብዬ ስለማስብ ተማሪዎች እንደዛ ያደርጉ ይችላሉ ብዬ አስባለሁ። እና ያው ጸሎትም በጣም አስፈላጊ ነው። ፈጣሪ ያው ከሁሉ ነገር ደግሞ እሱ ነው ጤናማ መሆን ለዛ ለመፈተን እንደምንበቃው በሱ ስለሆነ ያው ከስፒሪቹዋሊቲም ደግሞ እንትን እንዳይረሱት እሱንም ያስታውሱትን ቢሉ የተሻለ ነው ብዬ አስባለሁ። በጣም አሪፍ አይዲያ ያነሳክ ነበረ። በጣም ምርጥ ምክር ነውና በጣም አመሰግናለሁ። ሁላችሁም እስከ መጨረሻ ከኛ ጋር ስለቆያችሁ እናመሰግናለን። በሌላ ደግሞ በአዲስ ኢንተርቪው እስከምንገናኝ ድረስ ደህና ቆዩልን።